እርሱም ዓይኖቹን ወደ ደቀ መዛሙርቱ አንስቶ እንዲህ አላቸው፣ እናንተ ድሆች ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። ዛሬ የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። ዛሬ የምታለቅሱ ንዑዳን ናችሁ፣ ደስ ይላችኋልና። ሰዎች ስለ ሰው ልጅ ብለው ቢጠሏችሁ፣ ከሰው ለይተው ቢያሳድዷችሁ፣ ቢሰድቧችሁ፣ ክፉ ስምም ቢያወጡላችሁ ንዑዳን ናችሁ። ያን ጊዜ ፈጽመው ደስ ይበላችሁ፣ እልል በሉ፣ ዋጋችሁ በሰማይ ብዙ ነውና። የቀደሙ አባቶቻቸው ነቢያትን እንዲሁ ያደርጓቸው ነበርና። ነገር ግን ባለጸጎች ወዮላችሁ፣ ተድላ ደስታችሁን ፈጽማችኋልና። ዛሬ የምትጠግቡ ወዮላችሁ፣ ትራባላችሁና። ዛሬ የምትስቁ ወዮላችሁ፣ ታዝናላችሁ፣ ታለቅሳላችሁና። ሰው ስለ እናንተ መልካሙን ነገር ቢነግርላችሁ፣ ቢያመሰግኗችሁ ወዮላችሁ። አባቶቻቸው ለሐሰተኞች ነቢያት እንዲሁ ያደርጉላቸው ነበርና። ለምትሰሙኝ ለእናንተ ግን እንዲህ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ የሚረግሟችሁን መርቋቸው፣ ለሚበድሏችሁም ጸልዩላቸው። ጉንጭህን ለሚመታ ሁለተኛይቱን ስጠው፣ መጎናጸፊያህን ለወሰደብህ ቀሚስህንም አትከልክለው። ለለመነው ሁሉ ስጥ፣ ገንዘብህን የወሰደውን የሚቀማህንም አትከታተለው። ሰዎች ሊያደርጉላችሁ እንደምትወዱት እናንተም እንዲሁ አድርጉላቸው። የሚወዳችሁን ብቻ ብትወዱማ እንግዲህ ዋጋችሁ ምንድን ነው? ይህንስ ኃጥአንም ያደርጋሉ፣ የሚወዳቸውን ይወዳሉና። በጎ ለሚያደርጉላችሁ በጎ ብታደርጉ እንግዲህ ዋጋችሁ ምንድን ነው? እንዲህስ ኃጥአንም ያደርጋሉ። እንዲከፍላችሁ ተስፋ ለምታደርጉት ብታበድሩ እንግዲህ ዋጋችሁ ምንድን ነው? ኃጥአንም ባበደሩት ልክ ይከፍሏቸው ዘንድ ለኃጥአን ያበድሯቸዋልና። አሁንም ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ ልትከፍሉ ተስፋ ሳታደርጉ አበድሩ፣ ዋጋችሁም ብዙ ይሆናል፣ የልዑል እግዚአብሔርም ልጆች ትሆናላችሁ። እርሱ ለደጎችም ለክፉዎችም ቸር ነውና። ሰማያዊ አባታችሁ ርኅሩህ እንደሆነ እናንተም የምትራሩ ሁኑ። አትፍረዱ፣ አይፈረድባችሁ፣ አትበድሉ፣ አይበድሏችሁ፣ ይቅር በሉ፣ ይቅር ይላችኋል። ስጡ፣ ይሰጣችኋል፣ የበዛ የሞላ የተትረፈረፈ በመልካም መስፈሪያ ሰፍረው ይሰጧችኋል፣ በሰፈራችሁትም መስፈሪያ ይሰፍሩላችኋል። አቅልሎ